በሩን ማንም ሰው ሊከፍተው አልቻለም። ለረጅም ሰዓት በሩ ላይ ቆማ አንኳኳች። የከፈተው ሰው አልነበረም። እዚህ ቤት ውስጥ ነው ሀካን ያንተ ፍቅር የነበረው። እዚህ ቤት ውስጥ ምን አይነት ህይወት ነበር ያሳለፍከው እያለች ከራሷ ጋር መነጋገር ጀመረች። ከዛ ተስፋ ስትቆርጥ ሄዳ ደረጃው ላይ ቁጭ አለች። ደረጃው ላይ ቁጭ ብላ ማልቀስ ጀመረች። ወደ ጉንሽ እየተመለከተች አባትሽና እናትሽ ይዋደዱ ነበር አለቻት። ጉንሽ በሀዘን ስሜት ቀስ ብላ ሄዳ አይኗ አካባቢ ያለውን እንባ ጠረገችላት። ብድግ ብላ ከመቀመጫ ወደ በሩ አመራች። ጉንሽ ትንሽዬ የአበባ ማስቀመጫ በሩ ጋር ነበረች። ከአበባ ማስቀመጫው ስር ስልክ ቁልፍ አወጣችና ወደ ኤሊፍ ይዛ መጣች። ለኤሊፍ ሰጠቻት። ኤሊፍ ተቀብላ ወደ በሩ ሄደች። ለመክፈት ተንቀጠቀጠች። ግን አማራጭ ያጣች ይመስል በሩን ለመክፈት ታገለች። ከፈተችና ቀስ እያለች ገባች። ፊት ለፊት ስትገባ ሶፋ፣ የልጆች መጫወቻ፣ የተዘረረ ነገር፣ የተመሰቃቀለ ያልተስተካከለ ብዙ ነገር አየች። ማዘን ጀመረች፣ ማልቀስ ጀመረች። ግራ ገባት። የሀካን የልጅቷ ፎቶ የተለያየ ቦታ ላይ ተጣጥሏል፣ ወዳድቋል። አልቀሷን ቀጠለች። በሀሳብ ከሀካን ጋር ያሳለፈችው የፍቅር ጊዜ እየታወሳት ነው። አብረው የተጓዙባቸው መንገዶች፣ ብዙ ቦታዎች፣ ሁሉም ነገር እየታያት ነው። ማልቀሷን ቀጠለች። አሁንም እንደገና ጉንሽም ደግሞ እያየቻት ነበር። በሀሳብ ጉንሽም ደግሞ ወደ ሌላ አቅጣጫ ማሰብ ጀመረች። እዚህ ቤት ውስጥ የተደረገውን ነገር በትዝብት እየተመለከተች ነበር። ሀካንና ያቺ ሴት ሲጨቃጨቁ እናቷ እሷ ጥግ ላይ ይዛ ስትቀመጥ፣ እንዲሁም ደግሞ ነቢ እያለች ማንኪያ አፏ ውስጥ ስትከትባት፣ አልበላም ስትል ማንኪያውን ስትወረውር፣ ምግቡን በላዩ ላይ ስትደፋ፣ ይሄ ሁሉ ጉንሽን እየታያት ነበር። ኤሊፍ ቀጥላለች። በየክፍሉ ሄደች። መኝታ ቤት ገባች። መኝታ ቤቱ ላይ የተጣጣለ የሴት ልጅ ልብስና የወንድ ልብስ እንዲሁ በየቦታው ተመሰቃቅሎ አለ። አዘነች። ማልቀሷን ቀጠለች። እዚህ ክፍል ውስጥ ነበር የሚያድሩት፣ እዚህ ክፍል ውስጥ ብላ ለመውጣት ስትል እንደገና የሴትዮዋን መኳኳያ እቃ በጠቅላላ ማየት ጀመረች። በጣም እያዘነች አንድ ባንድ እያስተዋለች ቀስ ብላ ወደ አንድ ነገር ብቻ እጇን ዘረጋች። አንድ ሽቶ አነሳች። ያ ሽቶ የባለቤቷ ሽቶ ነው። የባለቤቷ ጠረን ወደ አፍንጫዋ አድርጋ አሸተተችው። በጣም አዘነች። አዘኗ እየጨመረ ነው። በየደቂቃው ኤሊፍ ተስፋ እየቆረጠች ነው። ባለቤቷ ለሷ የነበራትን ፍቅር እያሰበች እንዴት ሊሆን ቻለ እያለች ከአይምሯ ጋር እየታገለች ነው። ግን ምንም አማራጭ የሌላት እውነታውን እየተጋፈጠች አለች። ዲላ አልጋዋ ላይ ተኝታለች። እናቷ ወደ ክፍሏ ገባች። ምን እያደረግሽ ነው? ተነሺ አለቻት። መነሳት አልፈልግም። ለምንድን ነው የምነሳው? ተነሺ። እንደዚህ መተኛት ላንቺ ጥሩ አይደለም። ተነሺና ወዲና ወደ በይ፣ ተመለሺ ወደ ራስሽ አለቻት። አሁንም ዲላ እናትና ልጅ በሚጨቃጨቁበት ሰዓት ሱዴ ዲላ እንኳን ደህና መጣሽ ለማለት ከመስሪያ ቤት አስፈቅዳ ወጥታ ነበር፣ ፍርሃት ስለነገራት። አሁን እናትየዋ ለዲላ ትነግራታለች። ምንም ነገር መናገር አይጠበቅብሽም፣ ሁሉም ነገር መልካም እንደሆነና እኛም ደግሞ ፈልገን እንዳገኘንሽ፣ አሜሪካ እንደነበርሽ፣ ትምህርት ላይ እንደነበርሽ፣ ጥሩ ጊዜሽን በትምህርት እንዳሳለፍሽ ትነግሪያታለሽ አለች። ካላደረኩስ አለች። ይህንን የማድረግ ግዴታ አለብሽ፣ ለመውጣት ከፈለግሽ ግዴታ ይህን ታደርጊያለሽ አለቻት። በዚህ ተስማምተው ወደ ሳሎን ይዛት ሄደች። ሱዴ ሳሎን ቁጭ ብላ ቡናዋን እየጠጣች ነበር። ሞወሽም ወደ ዲላ አየችና ቡና ትፈልጊያለሽ አለቻት። ዋው በጣም ፈልጋለሁ፣ አምጭልኝ አለቻት። እናትም ሄዳ ሶፋዋ ላይ ቁጭ አለች። በዚህ መሀል ዲላ ታያታለች። እናትየዋ ስልክ ይዛ ወጣች። ሱዴ ሁሉም ነገር መልካም ነው? አዎ ሁሉም መልካም ነው። ትምህርት እንዴት ነው? ጥሩ ነበረ። ብዙ ጊዜ እዛ ቆየሽ እየተባባሉ እየተነጋገሩ ነው። እናትየዋ ስልኩን ይዛ ስትወጣ ሱዴ አንድ ነገር ለምንሽ እባክሽ አለቻት። ምንድነው የምታወሪው አለቻት። ስልክሽን አበድሪኝ
ቶሎ በይ በፍጥነት አለቻት። እንዴ ለምን ስልክ የለሽም እንዴ? አይ ስልክ ለጊዜው እጄ ላይ የለም። ስልኳን ተቀበለቻትና መደወል ሞከረች። አንድ ስልክ አነሳችና ደወለች። ከወዲያኛው ጫፍ አንድ ወንድ ባር ውስጥ ያለ ስልኩን አነሳው። አለባበሱ ጥሩ አይደለም። የሆነ ጸጉሩ የፈረፈረ፣ እጆቹ ላይ ብዙ ቀለበት ያለበት የባር ባለቤት ነው። እኔ ነኝ አወከኝ አለችው። አዎ አውቄሻለሁ ልጅት፣ የት ነው ያለሽው? ጠፋሽ፣ በድንገት ሳናቅሽ ጠፋሽ እኮ። ችግር አለ እንዴ አላት። አይ ምንም ችግር የለም፣ እኔ ቤት ነኝ፣ ቤቴ ገብቻለሁ፣ በሰላም ገብቻለሁ አለችው። ሱዴ ቀስ እያለች እያዳመጠች እየሞከረች ነው። አዎ ሁሉም ነገር ጥሩ ነው። አስታወስክ የነገርኩህን? ያንን ነገር ታስታውሳለህ? ምንድን ነው አላት እንዳልገባው። አዎ በዛ ነገር ውስጥ ሁሉም ነገር መልካም ነው። በሚስጥር ቋንቋ የሚነጋገሩ ይመስላል፣ ግን እሱ የረሳው ይመስላል። ሁሉን ነገር ካንተ ፈልጋለሁ አለችው። ወድሃለሁ ብላ ዘጋችበት። በሚስጥር ነው የተነጋገረችው፣ ግን አልገባውም። እሱ ስልኩን ስትዘጋው ወይ አምላኬ አለ። ምንድን ነው እያወራሽ ያለሽው? ፍቅረኛዬ ነው፣ ከአሜሪካ አብረን የመጣ ነው እና እያናገርኩት ነው አለች። በዚህ መሀል እናትየዋ ወደ ክፍሉ ገባች። ዲላም ወደ ነበረችበት ምንም ሳታስታውቅ ቁጭ አለች። ምን እያደረጋችሁ ነበር? ምንም። ማን የደወለው? አክስት ከሌ ነች ብላ የአክስቷን ስም ትነግራታለች እናትየዋ። ሱዴ በትዝብት እየተመለከተቻት ነው። በትዝብት ቀና ብላ ወደ ዲላ ወደ እናትየዋ እየተመለከተቻት ነው። በዚህ መሀል ሱዴ በቃ እኔ ከዚህ በላይ መቆየት አልችልም፣ መሄድ አለብኝ ብላ ቦርሷን አነሳች። አረ እባክሽን ተይ፣ ተጫወች ትንሽ፣ ሌላ ጊዜ እንጨዋወታለን። ለአሁን ግን በቃኝ፣ መሄድ አለብኝ። እንደውም እራት እንጋብዝሻለን፣ እራቱ ላይ መገኘት ትችያለሽ አለቻት። እሺ አክስት ኡምራን ደህና ሁኚ፣ መሄዴ ነው አለቻት። እሺ ደህና ሁኚ አለች ወይዘሮ ኡምራን። ዲላ እግሮቿን አጣምራ ሶፋዋ ላይ ቁጭ አለች። ኤሊፍ አሰሷን ቀጥላለች፣ አሁንም እዛው ቤት ውስጥ። ሱዴ ደግሞ ወደ መኪናዋ እየሄደች ምን እየተካሄደ ነው ብላ ለማንኛውም አለችና የተደወለበትን ስልክ ሴቭ አረገችው። ጉኒሽ ከኤሊፍ ጋር እጇን ይዛ እየተጨዋወተች ነው። እንሂድ በቃ፣ ምንም ያገኘሁት ነገር የለም፣ መሄድ አለብኝ፣ እንሂድ አለቻት። ጉኒሽ ደስ ብሏት እጇን በፍጥነት ያዘቻት ለመውጣት ቸኩላ። በዚህ መሀል በስልክ የተደወለለት የባሩ ባለቤት ሰውዬ ቀስ ብሎ መሽቶ ባለበት ወደ ነዲላ ቤት ጠጋ እያለ ነው። አሁን ያለችኝ ነገር እንደዚህ ይመስለኛል፣ እዚህ ነው ያለችው ይመስለኛል። አዎ ስለዚህ የነገረችኝ ነገር ባይገባኝም ወደ ቤቱ አቅጣጫ ልጠጋና ልጠብቃት፣ ያለችኝንም ሰዓት አይቼ ትመጣለች ብዬ ላስብ ያለ ቀስ ብሎ እየተንሻከከ ወደ ነዲላ ህንጻ ተጠጋ። ኤሊፍ እና ውሊያ እያወሩ ነው። ኤሊፍ ምንድን ነው ያደረግሽው? ለምን ሄድሽ አለቻት። ሄድኩኝ፣ አየሁት ሁሉም ነገር። ሀካን እዛ ቤት በደንብ ነበር የሚኖረው። እቃው፣ ሽቶ፣ ሁሉም ነገር እዛ አለ። ምንድን ነው ነገሩ? እኔ ያልገባኝ ነገር፣ በጣም መጥፎ ነገር ነው የተደረገው። ለምንድን ነው እንደዚህ የሆነው? ሁሊያ አስረጅኝ እባክሽ እያለች መጮህ ጀመረች። ሁሊያ የምትናገራትን ማወቅ አልቻለችም። እባክሽ የምናውቀው ነገር የለም ወይ? በግዳጅ የፈጸመው ነገር ሊሆን ይችላል። የምናውቀው ነገር የለም። አይደለም ሁሊያ፣ ምን እያልሽ ነው? በፍቅር የኖረበት ቤት ነው እያልኩሽ ነው። ሁሉንም ነገር አይቼዋለሁ። እቃው እዛ ነው ያለው። ስለዚህ እኔን አልወደደኝም። እንዲህ አትበይ ኤሊፍ፣ እንዲህ አትበይ። ይወድሽ ነበር፣ በጣም ይወድሽ ነበር። ተመልከችኝ፣ እንደዚህ እንዳታስቢ፣ እንደዚህ እንዳታምኛለች። እንዴት አላስብም? ልቤ በጣም ተሰብሯል። ማሰብ አለብኝ እንጂ ያደረገው ይህንን ነው። እኔ በጣም ማረባት ደደብ ነኝ። ይህን ሁሉ ማወቅ አልቻልኩም ነበር አለቻት። ተይ እንዲህ አትበይ፣ ይሄ ከአይምሮ በላይ ነው። እንደዚህ አትናገሪ። ነው እንጂ ሁሊያ፣ ለምን እንደዚህ አላሰብኩም? ለምን በእኔ ላይ እንደሚማግጥ አላወቅኩም ነበር ያለች ማልቀሷን ቀጠለች። እስከ ዛሬ ማታ ድረስ እስከ ትላንት እስከ ሞተበት አንዲት እንኳን ጥርጣሬ አልነበረኝም። ምንም የማውቀው ነገር አልነበረም። አሁን ግን ሁሉም ሄዷል። ሁሉም ከሀጋን ጋር
ማለቴ ህይወት ሁሉ ነገር ሀካን ይዞብኝ ሄዷል። ሁሉንም ነገር በዚህ ላይ ደግሞ እናት የሌላትን ልጅ እናቷ ማነች? ይችን ሴት ማግኘት አለብኝ። በየቀኑ እሷ እያሳሰበች ነው። ምን አይነት ሴት ነች? ስለ ልጇ እንዴት እስካሁን አትፈልግም? እያለች መጮህ ጀመረች፣ ጠረጴዛውን እየደበደበች። እኔ ይችን ሴት እፈልጋታለሁ። ከእሷ መስማት አለብኝ። እውነቱን ማወቅ አለብኝ። እኔን እንዳልወደደኝና እችን ሴት እንደወደዳት ማወቅ አለብኝ አለች። በማግስቱ ጠዋት ኤሊፍ ልትወጣ ተዘጋጅታለች። ከዛ ወደ ጎረቤት ወሰደቻትና አስቀምጣ ልትወጣ ስትል ፖስታ በር ላይ ያገኘች። በሩ ላይ ያገኘችውን ፖስታ ይዛ ወደ ውስጥ ተመለሰች። እዛ ውስጥ ብዙ የተጻፈ ነገር አለ። ብድር፣ የባንክ ብድር፣ የቤት እዳ የተጻፈበትን ወረቀት ወደ ውስጥ ይዛ ገባች። እንደገና ወደ ውስጥ እያለች ሌላም ነገር ደግሞ ፖስተኛ መጥቶ ሰጣት። ምንድን ነው አለችው። ይሄ ከባንክ የመጣ ነው። የምን ከባንክ? ባንክ ብዙ እዳ አለበት ባለቤትሽ ብሎ ወረቀቱን ሰጣት። አሁን ኤሊፍ በጣም እየደነገጠች ነው። ከአቅም በላይ የሆነባት ነው። ግራ ገብቷታል። ምን ማድረግ እንዳለባት እንኳን አታውቅም። በዚህ ላይ የሀካን እዳ የሀካን ልጅ ተጨማምሮባት ከአቅሟ በላይ የሆነባት ነው። እየጮኸች ነው። ጓደኛዋ ልታጽናናት እየሞከረች ነው፣ ግን ምንም ማጽናኛ ቃላት አላገኘችም። በጣም ግራ ገብቷታል። ልጅቷ የተረት መጽሐፍ የምታሰጠቻት እንድታነብላት ተቀበለቻትና ሄዳ ልታስተኛት መጽሐፉን ያዘች። ተኛች ልጅቷ። ኤሊፍ አሁን ግራ ገብቷታል። ከጓደኛዋ ጋር እያወራች ነው ምን ማድረግ እንዳለባቸው። ውድ የዚህ ቻናል ተከታታዮች ድራማው የተረካው እጅግ እየተወሳሰበ ነው። ኤሊፍ አሁን ላይ ሴትዮዋን ማግኘት አለብኝ ብላ በጣም በጥረት ላይ ነች። ምክንያቱም ልጅቷን ወደ አንድ ቦታ አስቀምጣ ያለባትን እዳ ከፍላ ሰርታ መክፈል አለባት። መስሪያ ቤቷ ተዘግቷል። የተሰጡት ኦርደሮች ተሰርዘዋል። ኤሊፍ በጭንቅ ነች። የባለቤቷ ሀዘን ተጨምሮባታል። እንዲሁም ደግሞ በዚህ ላይ ልጅቷን እናቷን አላገኘችም። ኤሊፍ አሁን ግራ ተጋብታለች። ይህ ድራማ የበለጠ ውስብስብና ስሜትን የሚነካ እየሆነ ቀጥሏል። በሚቀጥለው ምን ይከተል ይሆን? የጉኒሽ እናት ትገኝ ይሆን? ለማንኛውም በሚቀጥለው ሰዓት በክፍል እስክንገናኝ ድረስ ለዛሬ በዚሁ እናበቃለን። ከዚህ ቻናል ጋር ሁልጊዜም አብራችሁ በመጽናት ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን፣ ኮሜንት ላይ ደግሞ እንደፈለጋችሁት አይነት እንድትጽፉልን። ዛሬ ምናልባት ፍጥነቴን የጨመርኩ ይመስለኛል። ምክንያቱም ከኦዲየንስ የተላለፈልኝ መልእክት ስለነበረ ትንሽ ቀስ እያልሽ ነው የሚል ማለት ነው። ለመፍጠን እየሞከርኩ ነው እንግዲህ እና ያው ጀማሪ ስለሆንኩ አበረታቱኝ። በዚህ ላይ ደግሞ ይህ ድራማ ቤተሰባዊ ድራማ ነው እና በትረካ መልክ ሳቀርበው በራሴ እየተረጎምኩ ነው። ምናልባት አንዳንድ ስህተቶች ሊኖሩ ይችላሉ። ሙሉ ለሙሉም ይኖራሉ ማለት ሙሉ ትርጉሙን በትክክል ተርጉሜዋለሁ ማለት አልችልም። ምክንያቱም ይሄንን የቱርክኛ ድራማ በትምህርት ያገኘው ሳይሆን እኔ ካየሁት ነገር ተነስቼ ነው የሚናገሩትን በመስማት እየተረጎምኩ ማቀርብላችሁ። ምናልባት ኦሪጂናሉን ሄዳችሁ በምታዩበት ጊዜ ላይ መሳሰልላችሁ ይችላል። ማለት በትዕግስት ያው እንደ ለማጅ አድርጋችሁ ተቀበሉ። ሙሉ ለሙሉ ወደ አማርኛ ሲቀየር አንዳንዶቹን በኢትዮጵያዊኛ ቋንቋ እየተናገርኩ ነው። ምክንያቱም በእኛ ባህል አገላለጽ ዘይቤያዊ አነጋገር ሁሉ እየተጠቀምኩ ስለሆነ ማቀርበው ቅሬታ እንዳይሰማችሁ እያልኩኝ ወደ ተሻለ ነገር ደግሞ እንሄዳለን። መልካም ይሆናል። ለዛሬው ግን በዚሁ እናበቃለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትተዉ። ኮመንትም ጻፉ። እንዲሁም ደግሞ የደወል ምልክቷን የሚቀጥለው ክፍል እንዲደርሳችሁ የደወል ምልክቷንም ተጫኑ። አብረን ብዙ እንቆያለን እንደ እግዚአብሔር ፈቃድ እና ድራማው ያው እየተወሳሰበ እየሄደ ነው። በአሁን የኤሊፍ ቤተሰቦችና የፍርሃት ቤተሰቦች